ትልቁ ነገር 12.5 ብቻ ይበቃል። ወለዱ ማለት የወለድ ሰው ማበረታታት ስማቸውን ለመግለጥ የቸገረን ማለት 3-4 ወደ ላምበረቱን ላጃለው በ15 ቀን የሚደርስ ወለዱ ከባድ ነው። አንድ ቦታ ሱቅ ላይ ነው ወረቀታችሁን አግኝቼ ይሄ ይጠቅማል ብዬ በመምጣቴ እንኳን ደህና መጡ። እንኳን ቆያችሁ። እሺ ስሞትን ማን ልበል? ዋለ ጀሚል ይኔ። እሺ ዛሬ በሆፕ የገንዘብ ቁጠባና ብድር የግንዛቤ ማስጨበጫ ላይ ነው የተገናኘ ነው። የተበዳሪዎች ነው። እርስዎም አንዱ ተበዳሪ ሆኖትና ወደ ሆፕ አባል ከሆኑ ምን ያክል ጊዜ ሆኖት? ወደ ሆፕ አባል ተሆንኩኝ ቢያንስ ወደ አመት ሆኖኛል። የምን የብድር አገልግሎት ነው ያገኙት? የመኪና ምን ያክል ፐርሰንት ቆጠቡ? 3% ማለት ነው። 3 ሚሊዮን ለመውሰድ 900 ሺህ ብር ነው የቆጠቡት። 30%ቱን በምን ያክል ጊዜ ነው የቆጠቡት? 2 ጊዜ ነው የቆጠቡት። አንድ ጊዜ ነበረ የታዘዝኩኝ፣ በሁለቴ ቆጥቤዋለሁ። ምን ያክል ወራቶች ፈጁ? ወራት 5 ወራት። እሺ ስለዚህ መያዣነት የሆነው ምንድነው? እንደ መያዣነት ያቀረቡት እርስዎ? ጥሩ መኪና ነው የሆነው። የራሴ የገዛው መኪና ነበረ። እሱን ተያዥ በማድረግ ነው የወሰድኩት። ወለዱ በ12.5 ነው። በ12.5 ነው። ያው ብዙም ትብብር ያደረኩ ስለሆነ የዛሬ አመት እኔ ስለመጣሁኝ ከመጣሁ ጀምሮ አንድ ቦታ ሱቅ ላይ ነው ወረቀታችሁን አግኝቼ ይሄ ይጠቅማል ብዬ በመምጣቴ ከዛ በኋላ ደግሞ ይጠቅማል ብዬ ከ7-8 ሰው በላይ አምጥቻለሁ። እሱን ካመጣሁ በኋላ ያው ትብብርም ስላደረኩኝ እንደምን ብሩም ደግሞ አንድ ጊዜ 3 ሚል አንድ ጊዜ አልገባም፣ ሁለቴ ሲገባ አላጨናነኩኝ። ከመረዳት አኳያ በሚል 11.5 ተደርጎልኝ። መልካም። አሁን እንግዲህ በሆፕ የህብረት ስራ ማህበር አባላት ብዙ አባላቶች አሉ። ሌሎች አባላቶች ደግሞ ወደዚህ ማህበር እንዲቀላቀሉ ምን የተለየ ነገር አለው? ምን አይነት መልእክት ያስተላልፋሉ ለነሱ? እኔ ከሌላው እንግዲህ መጀመሪያ ወደ 3-4 እንትኖች አጃለሁ። ስማቸውን ለመግለጥ የቸገረን ማለት 3-4 ወደ ላምበረቱን ላጃለው በ15 ቀን የሚደርስ ወለዱ ከባድ ነው። ወለዱ ከባድ ስለሆነ ከየትም ቦታ ድርጅት ጠይቄ ወደዚህ የመጣው ትልቁ ነገር 12.5 ብቻ ይበቃል። ወለዱ ማለት የወለድ ሰው ማበረታታት ስለሆነ ሁሉም ሰው አሁን ወደዚህ እንዲመጣና እንዲጠቀም መልዕክት ያስተላልፋል።